ጌታ ኢየሱስ ለዘላለም ይባረክ። በዚህ ማለዳ የምናገረው የእግዚአብሔር ቃል መልእክት ርዕስ እምነት መጥቷል የሚል ነው። እምነት መጥቷል። የእግዚአብሔርን ቃል እዛው ገላትያ ምዕራፍ 4 ላይ ጌታ ኢየሱስ ለዘላለም ይባረክ ከቁጥር 24 ይህም ነገር ምሳሌ ነው፣ እነዚህ ሴቶች እንደ ሁለቱ ክዳኖች ናቸውና ይላል። እንግዲህ መጽሐፍ ቅዱሳችንን ከዳር እስከ ዳር ስንመለከት በሁለት ታላላቅ ክፍሎች መጽሐፍ ቅዱሳችን ይከፈላል። ከዘፍጥረት መጽሐፍ ጀምሮ እስከ ሚልክያስ እስከ ትንቢተ ሚልክያስ ያሉ የመጽሐፍ ቅዱስ ክፍሎች የብሉይ ኪዳን መጽሐፍት ተብለው ይታወቃሉ። ከማቴዎስ ወንጌል ጀምሮ እስከ ዮሐንስ ራእይ ያሉ ክፍሎች ደግሞ የአዲስ ኪዳን መጽሐፍት ተብለው ይታወቃሉ። እግዚአብሔር በሁለት ኪዳኖች ከሕዝብ ጋር ተገናኝቷል። በሁለት ቃል ኪዳኖች፣ በብሉይ ኪዳንና በአዲስ ኪዳን። በብሉይ ኪዳን የተሰጠው ኪዳን በሕግ ላይ የተመሰረተ ነው። ያን ኪዳን መጽሐፍ ቅዱስ እንዲህ ይላል። ሮሜ 9 ከቁጥር 1 የእግዚአብሔርን ቃል እንከፍትና እናነባለን። ጌታ ኢየሱስ ይባረክ። ሮሜ 9 ከቁጥር 1 እስከ 5 ያለውን ቃል አነባለሁ። ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምሁ እንድሆን እጸልይ ነበርና። ከቁጥር 4 ያለውን ቃል አስተውሉልኝ። እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸውና ይላል። ያ የብሉይ ኪዳን ሕግ የመቅደስ ሥርዓት ያለው፣ ታቦት ያለው፣ የመገናኛ ድንኳን ያለው፣ የእንስሳት የፍየል የኮርማዎች ደም ላይ የተመሰረተ ኪዳን ነው። ያን ኪዳን መጽሐፍ ቅዱስ በግልጽ ሲናገር ያ ኪዳን የእስራኤል ነው ይላል። ያ ኪዳን የተሰጠው የእስራኤል ነው። ለእስራኤላውያን የተሰጠ ኪዳን ነው። ተመስገን። እችን ጥቅስ ልጨርስ። አባቶችም ለእነርሱ ናቸውና ከእነርሱ ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን የሚል ከጠፋ ብሎ ሐዋርያው ጳውሎስ ራሱ አሜን ይላል። ሃሌሉያ! እስቲ አፋችንን ከፍተን ሃሌሉያ ሃሌሉያ ሃሌሉያ! የብሉይ ኪዳን የታቦት ሥርዓት፣ የእንስሳት ደም፣ የቤተ መቅደስ ሥርዓት፣ የተለያየ ሕግ የሰጠ አምላክ በአዲስ ኪዳን በሥጋ ተገለጠ። አዲስ ኪዳን ለመግባት በሥጋ ተገልጦ ወደ ምድር መጣ። ተመስገን። ከዛ በኋላ አዲስ ኪዳንን መሰረተ። እዚህ የእግዚአብሔርን ቃል ዕብራውያን ምዕራፍ 10 ላይ አሁንም የእግዚአብሔርን ቃል አነባለሁ። ዕብራውያን 10 ከቁጥር 1 የእግዚአብሔርን ቃል ስናነብ እንደዚህ ይላል። የብሉይ ኪዳንን ጠቅሶ አዲስ ኪዳንንም አያይዞ እስከ ቁጥር 7 ያለውን የእግዚአብሔርን ቃል እስከ ቁጥር 6 ያለውን ክፍል አነባለሁ። ብሉይ ኪዳንን እንደዚህ ይላል። ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህ በየዓመቱ ዘውትር በሚያቀርቡት በዛ መስዋዕት የሚቀርቡትን ሊፈጽሙ ከቶ አይችልም።
እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነስተው ከዚያ በኋላ ሕሊናቸው ኃጢአትን ስላላወቀ ማቅረብን በተው አልነበረምን? ነገር ግን በዛ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና። ያ በብሉይ ኪዳን ሲቀርብ የነበረው የኮርማዎች የፍየሎች ደም የእንስሳት ደም ኃጢአትን ማስወገድ አልቻለም። ሕዝቡን ከኃጢአት ነፃ ሊያወጣ አልቻለም። ስለዚህ እግዚአብሔር አዲስ አሰራር ይዞ መጣ። ተመስገን። ስለዚህ ይላል፣ ስለዚህ ኃጢአትን ማስወገድ ስላልቻለ፣ ስለዚህ ወደ ዓለም ሲገባ የክብር ንጉሥ ወደ ዓለም ሲገባ፣ የሰማያት አምላክ ወደ ዓለም ሲገባ፣ በብሉይ ኪዳን በቤተ መቅደስ ሲገለጥ የነበረ አምላክ ወደ ዓለም ሲገባ፣ ወደዚህ ዓለም ሲመጣ፣ ተመስገን። ያን የብሉይ ኪዳንን ሕግ በሲና ተራራ ላይ በእሳት ወርዶ የሰጠ አምላክ ወደ ዓለም ሲገባ፣ ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድህም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕት ስለ ኃጢአትም በሚሰዋ መስዋዕት ደስ አላለህም። ተመስገን። የኮርማዎች የፍየሎች በብሉይ ኪዳን ሲቀርብ የነበረው የእንስሳት ደም ኃጢአትን ሊያስወግድ ስላልቻለ ታላቁ አምላክ የፍጥረት ፈጣሪ ወደ ዓለም ገባ፣ ወደዚህ ዓለም መጣ። ወደዚህ ዓለም ሲመጣ አንድ ውለታ ዋለልን፣ አንድ ታሪክ ሰራልን፣ አንድ የማይሆን ነገር አደረገልን፣ አንድ ለኛ የማይገባንን ነገር አደረገልን። ተመስገን። ብሉይ ኪዳን የነበሩት ያን የኮርማዎችን የፍየሎችን የእንስሳት ደም ይዘው በዛ እየተመኩ ኖረዋል። ለኛ ደግሞ አንድ ፈጽሞ የተለየ ነገር ተዘጋጀልን። ስጋን አዘጋጀህልኝ። ተመስገን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 የእግዚአብሔርን ቃል አነባለሁ። ዮሐንስ ወንጌል ምዕራፍ 1 እንዳውም ለማያያዝ ከቁጥር 9 ልጀምር። ጌታ ኢየሱስ ደስ ይበለው። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ ወደ እስራኤላውያን፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። የምስራች! ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጥቷል። ሃሌሉያ! የምስራች! የእስራኤላውያን አምላክ ወደ ዓለም መጥቷል። የምስራች! የሰማይ የምድር አምላክ ወደ ዓለም መጥቷል። ቁጥር 14 እንዴት ሆኖ መጣ ብለን ስንል ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ። አቤት ይሄ ቃል ደስ ሲለኝ! እንዲሁ ከዳር እስከ ዳር ላስቸግራችሁ፣ ድምፃችሁን ከፍ አድርጋችሁ ቃል ሥጋ ሆነ በሉ። ይጨመር። እግዚአብሔር ደስ ይለዋል። እግዚአብሔር ሌላ መፍትሄ ስላጣ ቃል የሆነው አምላክ፣ መንፈስ የሆነው አምላክ ሰማይን ምድርን የፈጠረበትን ቃል ሥጋ አደረገው። በሰው መልክ እንዲገለጥ አደረገ። እጅ ያለው አደረገ፣ እግር ያለው አደረገ፣ እንደ ሰው የሚራመድ አደረገ። ሃሌሉያ! ቃል አንድ ቃል ሲወጣ ሰማይ የሚፈጠርለት አምላክ፣
አንድ ቃል ሲወጣ ምድር የምትፈጠርለት አምላክ፣ አንድ ቃል ሲወጣ ፍጥረታት ካለመኖር ወደ መኖር የሚመጡለት ኃያል አምላክ ቃሉን ሥጋ አደረገ። ተመስገን። ለምን? አንድ አዲስ ኪዳን ለመግባት በፍየሎች ደም ያልሆነ፣ በኮርማዎች ደም ያልሆነ፣ በእንስሳት ደም ያልሆነ አንድ አዲስ ኪዳን ከሕዝቡ ጋር ለመግባት። የብሉይ ኪዳን ቅድም ባነበብኩት የእግዚአብሔር ቃል ክፍል ለአዲስ ኪዳን ጥላ ነው ይላል። ገላትያ ላይ ደግሞ ሞግዚት ነው ይላል። እንግዲህ እናቶች ስለ ሞግዚት ታውቃላችሁ። ብዙ የእናንተን ልጆች ያሳደጉ ሞግዚቶች ሊኖሩ ይችላሉ። አሳድገው ግን ለእናንተ ነው የሚሰጡት። ለእናት ታስረክባለች እንጂ ሞግዚት ልጅ ይዛ በስሟ አዙራ አጠፋም። አመፀኛ ካልሆነች፣ አመፀኛ ሞግዚት ካልሆነች ልጁን በራሷ ስም አታዞርም። አሳድጋ ግን ታስረክባለች። በብሉይ ኪዳን እግዚአብሔር የሰጠው የታቦት ስርዓት፣ የመቅደስ ስርዓት፣ የእንስሳዎች ደም የተመሰረተ ኪዳን ለአዲስ ኪዳን ሞግዚት ነው። አሳድጎ የሚያስረክብ ነው። ተመስገን። አሳድጎ ልክ ኢየሱስ በሥጋ ተገልጦ ሲመጣ ተረከብ የሚል ሃሌሉያ። ሞግዚት ነው ይላል መጽሐፍ ቅዱስ፣ ጥላ ነው ይላል። ስለዚህ ወደ ተነሳሁበት ጥቅስ ስመለስ ብሉይ ኪዳን በሚታይ ነገር የተመሰረተ ነው። እንዲህ በሥጋ ዓይን የሚታይ ገበቴ ላይ ደም ከውሃ ጋር ተቀላቅሎ የሚታይ ደም ይረጫል። የሚታይ ቤተ መቅደስ ክፍሎች ያሉት፣ መገናኛ ያለው፣ መቅደስ ያለው፣ ቅድስተ ቅዱሳን ያሉት፣ አንድ ገደብ ያለው፣ እዛ ጋር የተለያዩ የካህናት ስርዓቶች ያሉት በሥጋ ዓይን የሚታይ ስርዓት ነበረ። በአዲስ ኪዳን እግዚአብሔር በሥጋ ሲገለጥ ሃሌሉያ፣ በዚህ ዓይን የሚታይ ሥጋዊ የሆነ ስርዓት ሳይሆን በእምነት የምናየውን ስርዓት አመጣልን። ሃሌሉያ። ዛሬ እዚህ ጉባኤ ላይ ኢየሱስ አለ እንላለን፣ አለ እንላለን። በመጋረጃ የተከደነ የሆነ ልዩ ምስጢራዊ ክፍል እዚህ ቦታ የለም። ይሄም ቦታ ጸሎት ቤት ነው እንጂ ቤተ መቅደስ አይደለም። ልዩ የካህናት ስርዓትም የለም። እዚህ ጋር አንድ የተደበቀ የተሰወረ ነገር እዚህ ጋር እግዚአብሔር ተቀምጧል የሚባል ነገር የለም። ነገር ግን በእምነት ይታያል። አለ አጠገባችን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። አሁን እዚህ ጉባኤ ላይ በገበቴ ተደርጎ በሂሶጵ የሚረጭ እንደዚህ የተደረገ የሚረጭ ደም የለም። የዛሬ 2000 ዓመት የፈሰሰ በቀራንዮ መስቀል ላይ የፈሰሰው ያ ክቡር የኢየሱስ ደም በእምነት ይሰራል፣ በእምነት ያነጻል፣ በእምነት ያጸዳል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። አማኝ ካለ፣ አማኝ ካለ በዚህ ማለዳ አማኝ ካለ ኢየሱስን አይቶ ይወጣል። አማኝ ካለ ታጥቦ ይወጣል። አማኝ ካለ ተቀድሶ ይወጣል። አማኝ ካለ ስለዚህ መጽሐፍ ቅዱስ በግልጽ እምነት መጥቷል ይላል። የምስራች እምነት መጥቷል፣ እምነት መጥቷል። ብዙ ሌላ ነገር አንፈልግም። አምነን እንድናለን፣ አምነን ነፃ እንወጣለን፣ አምነን መንግሥተ ሰማያት እንገባለን፣ አምነን ወደ አምላካችን እንቀርባለን፣ አምነን ከአምላካችን ጋር እንታረቃለን። በግ አታመጡም፣ ፍየል አታመጡም፣ የተሰወረ ምስጢራዊ ክብር አትፈልጉም። ሌላ እንዲህ ውስብስብ ነገር የለም። ነገር ግን ከብሉይ ኪዳን ጀምሮ በነቢያት ሲነገር የነበረ እምነት የምስራች እምነት መጥቷል።
ሃሌሉያ ሃሌሉያ። እስቲ ቅዱሳን እናቶች በዚህ ማለዳ የእምነትን መንፈስ ኢየሱስ ይስጠን። የእምነት መንፈስ። ይህን መልእክት እየሰበኩ ያለው የታመማችሁ ካላችሁ በእምነት ስሙኝ። የኃጢአት ክስ ያለበት ካለ በእምነት ይስማኝ። ሃሌሉያ። እዚህ ሌላ የሚጠበቅ ነገር የለም። ሃሌሉያ ሃሌሉያ ሃሌሉያ። ሌላ በስጋ አይን የሚታይ በግ የለ፣ ፍየል የለ፣ ኮርማ የለ፣ በአይን የሚታይ መስዋዕት የለ፣ በአይን የሚታይ ሌላ ነገር የለ። በእምነት የሚታይ ኢየሱስ አለ። በእምነት የሚታይ ደም አለ። በእምነት የሚታይ የቃል ኪዳን ደም አለ። ሃሌሉያ። ብዙ ድምፃችሁን ሳታሰሙ ልባችሁ ግን በእምነት ይቀጣጣል። ብዙ እንግዶች ስላሉ እንግዶች እንዲሰሙ እድል እየሰጠን ውስጣችን ግን ኢየሱስ እኮ አጠገቤ ነው ያለው፣ ኢየሱስን እኮ አየዋለሁ፣ ከኢየሱስ ጋር እገናኛለሁ፣ ኢየሱስን መዳሰስ እችላለሁ፣ ከኢየሱስ ጋር መገናኘት እችላለሁ። ሃሌሉያ ሃሌሉያ ሃሌሉያ። እምነት መጥቷል። ጌታ ኢየሱስ ለዘላለም ይባረክ። ቆላስይስ 2 ከቁጥር 16 ያለውን የእግዚአብሔርን ቃል አነባለሁ። እንደዚህ ይላል። ቆላስይስ ምዕራፍ 2 ከቁጥር 16 እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉ ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው። እሰይ። ስለዚህ በአጭር ቋንቋ በብሉይ ኪዳን ሲከናወኑ የነበሩ ነገሮች በአጠቃላይ በኢየሱስ ተተክተዋል። ይህን ቃል አስተውላችሁ ከሆነ ሰንበት ሳይቀር በኢየሱስ ተተክቷል። የወር መባቻ ሳይቀር፣ በዓል ሳይቀር በኢየሱስ ተተክቷል። ካህን፣ የብሉይ ኪዳን ካህን፣ ይህ ዘርፋፋ ልብስ የሚለብሱ ካህናት ዛሬ የሉም። እዚህ ያሉ ካህናት ተወካዮች ናቸው። የውክልና ክህነትን የተቀበሉ ናቸው። በኢየሱስ ተተክቷል። ቤተ መቅደሱ በኢየሱስ ተተክቷል። ታቦቱ በኢየሱስ ተተክቷል። ሃሌሉያ። የእንስሶች ደም በኢየሱስ ተተክቷል። አካሉ ክርስቶስ ነው። እችን ቃል ላስቸግር፣ እንደው ድምፃችሁን ከፍ አድርጋችሁ አግዙኝ እስቲ። አካሉ ክርስቶስ ነው በሉ። አካሉ ክርስቶስ ነው። እነዛ በብሉይ ኪዳን ሲደረጉ የነበሩ ነገሮች ሁሉ ጥላ ናቸው። የአሮን ክህነት የለም፣ በኢየሱስ ተተክቷል። ያ የሰለሞን ቤተ መቅደስ የለም፣ እንዳውም ፈርሷል። የተሰጠውም ለእስራኤል ነው። በእስራኤል ሀገርም ዛሬ የለም፣ ፈርሷል። በክርስቶስ ተተክቷል። የጽላት ታቦት የለም፣ በክርስቶስ ተተክቷል። ያ በሲና ተራራ ላይ የተሰጠው ታቦት፣ የጽላት ታቦት የለም ዛሬ በምድር ላይ። ሃሌሉያ። በምድር ላይ የለም፣ በክርስቶስ አካል ግን ተተክቷል። ጥላ ለነበረው ነገር ሁሉ ጥላ ታውቃላችሁ አይደል? ጥላ አንድ እንደዚህ ጥላ ስትመለከቱ ቀጥሎ ምን ትጠብቃላችሁ? አካል ሰውየውን ነው የምትጠብቁት። የቤት ጥላ ካያችሁ ቤቱን ነው የምትጠብቁት። የሰው ጥላ ካያችሁ ሰውን ነው የምትጠብቁት። የእንስሳ ጥላ ካያችሁ እንስሳ ነው የምትጠብቁት። ስለዚህ በብሉይ ኪዳን የነበሩ ነገሮች በአጠቃላይ ጥላ ናቸው። አካሉ ክርስቶስ መጥቷል። ሃሌሉያ ሃሌሉያ። ሲድምፃችንን ከፍ አድርገን ሃሌሉያ እንላለን። ሃሌሉያ ሃሌሉያ። ጌታ ኢየሱስ ለዘላለም ይባረክ።
እስቲ የእግዚአብሔርን ቃል ዮሐንስ ወንጌል ምዕራፍ 2ን እንከፍትና አንድ የሚገርም ታሪክ እንመለከታለን። ዮሐንስ ወንጌል ምዕራፍ 2 ከቁጥር 18 ጀምሬ አነባለሁ። የእግዚአብሔር ቃል እንደዚህ ይላል። ከቁጥር 18 ጀምሬ ሳነብ ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አስነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበርና አንተስ በ3 ቀን ታስነሳዋለህን አሉት። አቤት አቤት ልዩነት! እነሱ የሚታየውን ቤተ መቅደስ ያያሉ፣ እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ሃሌሉያ! ቤተ መቅደሱን አፍርሱ ብሎ ሲል አይሁዶች የራሳቸውን ያንን ቤተ መቅደስ አይተው ከ46 ዓመት ጀምሮ ሲሰራ የነበረን ቤተ መቅደስ አንተ በ3 ቀን ታነሳዋለህ አሉት። አልገባቸውም። ቤተ መቅደሱ ለካ በክርስቶስ ተተክቷል፣ በስጋው ተተክቷል። እሱ የሚናገረው ስለምንድን ነው? ስለ ስጋው። ይሄን ስጋዬን ይሄን ቤተ መቅደስ አፍርሱት ወይም ግደሉት፣ ከ3 ቀን በኋላ እኔ አነሳዋለሁ። እናንተ ትገላላችሁ፣ ከ3 ቀን በኋላ እኔ ብድግ እላለሁ።